አምስት እግዚአብሔርን ቃል ስናሰላስል የምናገኛቸው መንፈሳዊ ጥቅሞች እንመለከታለን። መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል ሕያውና የሚሰራ ነው፣ በሁለት በኩል ከተሳለ ሰይፍ ይልቅ እጅግ ስለታም ነው፣ ነፍስና መንፈስን ጅማትና ቅልጥምን እስኪለያይ ድረስ ዘልቆ ይወጋል፣ የልብንም ሐሳብና ምኞት ይመረምራል ይላል ዕብራውያን 4:12 ላይ። እግዚአብሔር ቃል ሕይወትና መንፈስ ነው። ስለዚህ እግዚአብሔርን ቃል ስናሰላስል የምናገኛቸውን 5 መንፈሳዊ ጥቅሞችን ነው ዛሬ የምንመለከተው። ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ ማድረግ አትርሱ። ይህን ቻናል እየተከታተላችሁ ያላችሁ ቪዲዮውን ላይክ አድርጉ። ላይክ ስታደርጉ ለብዙ ሰዎች ዩቲዩብ ሪኮመንድ እንዲያደርገው ስለሚሆን ማለት ነው። ስለዚህ ላይክ አድርጉና ጀምሩ ይህን ቪዲዮ። መጽሐፍ ቅዱስ የእግዚአብሔር ቃል ሕያውና የሚሰራ እንደሆነ ይነግረናል። መንፈስ ነው፣ መንፈስም እንደሆነ ይነግረናል። ስለዚህ መንፈስ የሆነው የእግዚአብሔር ቃል ስናሰላስል የምናገኛቸው ጥቅሞች ነው የምንመለከተው። እንግዲህ መጽሐፍ ቅዱስ በተለያየ ስፍራ ላይ ስለ እግዚአብሔር ቃል ስለ ራሱ የተናገራቸው ነገሮች አሉ። ለምሳሌ መዝሙረኛው ዳዊት መዝሙር 1:1 ላይ እንደዚህ ይላል፣ ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ ሰው እርሱ ብፁዕ ነው። ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው፣ ሕጉንም በቀንና በሌሊት ያስበዋል ያሰላስለዋል። እርሱም በውሃ ፈሳሽ ዳር እንደተከለች ዛፍ፣ ፍሬዋን በወቅቱ እንደምትሰጥ ዛፍ ነው። የሚሰራው ሁሉ ይለመልማለታል ይከናወንለታል ይላል። ስለዚህ ከዚህ ጥቅስ ውስጥ የመጀመሪያ የምናየው ነገር የእግዚአብሔርን ቃል ስናሰላስል የምናገኛቸው ነገሮች ነው በጉልህ የሚናገረው። ምስጉን ነው በክፉዎች ምክር ያልሄደ ማለት እንግዲህ በዋዛ ፈዛዛ ባልሆኑ ጨዋታዎች ላይ ያልሄደ ወይም በክፉ ሀሳብ ያልተመራ ማለቱ ነው። ስለዚህ ምን ይሆንለታል? የእግዚአብሔርን ቃል ሲያሰላስል ይላል በውሃ ፈሳሽ ዳር እንደተተከለች ዛፍ፣ ፍሬዋን ሁል ጊዜ እንደምትሰጥ ቅርንጫፉን እንደሚለመልም ይሆናል ይላል። ምክንያቱም የእግዚአብሔር ቃል መንፈስ ነው። ስለዚህ መንፈሳዊ ውሃ አለው በውስጡና የእግዚአብሔርን ቃል በየቀኑ ስታሰላስሉ መንፈሳችሁ ይረሰርሳል። ብዙ ክርስቲያኖች የምንሸወደው ነገር አለ። የመጀመሪያው የምንሸወደው ነገር ከቃል በፊት የእግዚአብሔርን ቃል ከማስቀደም በፊት የራሳችን በውስጣችን የሞላውን ጸሎት ነው ብለን የምናስበውን ነገር ለእግዚአብሔር መናገር ይቀናናል። ነገር ግን እግዚአብሔርን የምናገኘው በቃል ውስጥ ነው። የእግዚአብሔር ቃል የሚናገረውም ይሄ ነው። መጽሐፍ ቅዱስ ላይ ሲናገር እንደዚህ ይላል፣ በእኔ ብትኖሩ ቃሎቼም በእናንተ ውስጥ ቢኖሩ የምትፈልጉትን ሁሉ ለምኑ፣ ምን ይሆንላችኋል? ይደረግላችኋል ይላል። ስለዚህ የእግዚአብሔርን ቃል ስናሰላስልና በውስጣችን ስናስቀምጥ ክርስቶስን በእኛ ውስጥ እየገነባ ነው። ምክንያቱም የዮሐንስ ወንጌል ምዕራፍ 1:1 ላይ እንደዚህ ይላል፣ በመጀመሪያም ቃል ነበር፣ ቃልም ከእግዚአብሔር ጋር ነበር፣ ቃል ራሱ እግዚአብሔር ነበር፣ በእርሱ ዘንድ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። የእግዚአብሔርን ቃል ስታሰላስሉ ብርሃንን በውስጣችሁ የጨመራችሁ ነው ማለት ነው። ስለዚህ የመጀመሪያው ነገር ምንድነው? ብርሃን በሕይወታችሁ ላይ ይጨምራል። የእግዚአብሔርን ቃል ስታሰላስሉ የመጀመሪያው ነገር ብርሃን በሕይወታችሁ ይጨምራል። ምክንያቱም የእግዚአብሔር ቃል ብርሃን ነው። በመጀመሪያም ቃል ነበር፣ ቃልም ከእግዚአብሔር ጋር ነበር፣ ቃል ራሱ እግዚአብሔር ነበረ፣ በእርሱ ዘንድ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። አያችሁ፣ የእግዚአብሔር ቃል ብርሃን ነው። ለመንፈሳዊ ጨለማ ነገሮቻችን ብርሃን አቅጣጫን የምናገኝበት አንዱ የእግዚአብሔር ቃል ነው። የእግዚአብሔር ቃል ራሱ እግዚአብሔር ነው። ስለዚህ የእግዚአብሔርን ሕልውና የእግዚአብሔርን ማንነት የያዘ ቃል ነው። ይህንን ቃል በየዕለቱ በምናሰላስልበት ጊዜ የእግዚአብሔር ማንነት በእኛ ላይ እየገነባን ስለምንሄድ የእግዚአብሔር ሕልውና በሕይወታችን እየጨመረ እንዲሄድ የሚያደርገው አንዱ የእግዚአብሔር ቃል ነው። ብዙ የምንሳሳታቸው ነገሮች ከእግዚአብሔር ቃል አስቀድመን የምንሰጣቸው ቦታዎች በጣም የተሳሳቱ ናቸው። እግዚአብሔርን ለማግኘት መጀመሪያ ቃሉን ማግኘት ያስፈልጋል። በእውነተኛ ቃል ነው የተወለድነው። ስለዚህ በቃል ውስጥ ነው የተወለደው። እናንተ ከጨለማ አይደላችሁም ይላል። እናንተ ከዚህ ዓለም አይደላችሁም ይላል። እናንተ የተወለዳችሁት ከማይጠፋ ዘር ነው። ከማይጠፋ ዘር በእግዚአብሔር ቃል አማካኝነት ምን ብላችኋል ይላል? ተወልዳችኋል ይላል። ስለዚህ ዘሩ በእናንተ ውስጥ አለ። ያ የእግዚአብሔር ቃል ዘር በእናንተ ውስጥ ያለውን ስታነሳሱት የእግዚአብሔር ቃል ስትመግቡት ብርሃን በሕይወታችሁ ይሆናል። ሁለተኛው የሆነው በሕይወታችሁ ላይ እግዚአብሔርን ቃል ስታሰላስሉ መንፈሳዊ ምሪት ነው። ለዚህ ነው መዝሙር 1:1 ላይ ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልተቀመጠ ሰው እርሱ ብፁዕ ነው ይላል። ከዛ በኋላ ምንድን ነው የሚለው?
የሚሰራው ሁሉ ይከናወንለታል። ስለዚህ አያችሁ መንፈሳዊ ምሪት አለው። የሚያደርገው ነገር ፍሬያማ ነው፣ ውጤት አለው። ስለዚህ ሁለተኛው እግዚአብሔር ቃልን ስናሰላስል በሕይወታችን የምናገኘው ነገር መንፈሳዊ ምሪት ነው። መንፈሳዊ ምሪት ምን ማድረግ እንዳለብን፣ በየት አቅጣጫ መሄድ እንዳለብን የእግዚአብሔር ቃል ይመራናል። መጽሐፍ ቅዱስ ላይ ዳዊት ሲናገር እንደዚህ ያለ ሕግህ ለእግሬ መብራት ነው ለመንገዴም ብርሃን ነው ይላል። ሕግህ ለእግሬ መብራት ነው ለመንገዴም ብርሃን ነው። የእግዚአብሔርን ቃል ስታሰላስሉ መንገዳችሁን ያሳያቸዋል ማለት ነው። የእግዚአብሔር ቃል ሕጉ ነው፣ ያ ብርሃን ነው። ስለዚህ በጨለማ ውስጥ መሄድ አይሆንም ማለት ነው። በብርሃን ውስጥ መሄድ መመላለስ ይሆንላቸዋል ማለት ነው። ምሪት ይሰጣል። በሁለተኛ ደረጃ ያየነው እሱን ነው። ሌላኛው ሶስተኛው የሚያደርገው የእግዚአብሔርን ቃል ስናሰላስል መንፈሳዊ ጥንካሬን እና መንፈሳዊ እድገትን እናገኛለን። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ዛሬ እንደተወለዱ ሕፃናት የቃሉን ወተት ተመኙ ይላል። ዛሬ እንደተወለዱ ሕፃናት፣ አንድ ሕፃን ለማደግ ምን ያስፈልገዋል? ወተት ያስፈልገዋል። ስለዚህ ያን ወተት በሚጠጣበት ሰዓት ነው ቶሎ እድገቱ የሚመጣው። ስለዚህ ዛሬ እንደተወለዱ ሕፃናት የቃሉን ወተት ምን በሉ? ተመኙ። ያንን የቃሉን ወተት ስትመኙ መንፈሳዊ ጥንካሬ፣ እድገት ይኖራቸዋል ማለት ነው። አትቀጭጩም። ምክንያቱም አንድ ሰው መንፈሳዊነትን ሲያስብ ከእግዚአብሔር ቃል ውጭ ማደግ አይችልም። ብዙ አይነት መንፈሳዊ ልምምዶች አሉ። ብዙ አይነት በዓለም ውስጥ የሚለማመዱ በተለያየ ዓለማት ውስጥ መንፈሳዊ ልምምዶችን ይለማመዳሉ። ነገር ግን ከእግዚአብሔር ቃል ውጭ የሆነ መንፈሳዊ ልምምዶች የሚወስዱን የሚያገናኙን ከሌላ ዓለም ጋር ነው፣ ከሌላ መንፈሳዊ ዓለም ጋር ነው፣ እግዚአብሔር ዓለም ጋር አይደለም የሚያገናኙ። ስለዚህ የእግዚአብሔርን ቃል ስንመገብ፣ የእግዚአብሔርን ቃል ስናሰላስል መንፈሳዊ እድገት ይመጣል። በሕይወታችን ላይ የሚታይ የሚጎላ፣ በሕይወታችን ውስጥ ለውጥ የሚያመጣ፣ እምነትን የሚጨምር። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። ስለዚህ የእግዚአብሔርን ቃል ስትሰሙ፣ አብልጣችሁ ስትሰሙ እምነት በውስጣችሁ ያድጋል ማለት ነው። እምነት ደግሞ በመንፈሳዊ ዓለም ላይ ከረንሲ ነው፣ መገበያያ ነው። ለምትፈልጉት ነገር የምትገዙት በመንፈሳዊ ዓለም ላይ ብር ይዛችሁ አይደለም፣ በእምነት ነው የምትገዙት። እምነት ነው ስፒሪት ሪልም ላይ እንደ መገበያ ገንዘብ መንፈሳዊ ዓለም የሚቀበላችሁ። ስለዚህ እምነታችሁ ያድጋል፣ መንፈሳዊ እድገታችሁ ይመጣል፣ ስፒሪቹዋሊ ስትሮንግ የሆናችሁ ትመጣላችሁ። ስለዚህ ሶስተኛው ምንድነው? መንፈሳዊ ጥንካሬና እድገት። ጤናማ የሆነ መንፈሳዊ እድገት የምታገኙት የእግዚአብሔርን ቃል ስታሰላስሉ ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ኤርምያስ 15:16 ላይ እንደዚህ ይላል፣ ቃልህ ተገኝቷል፣ እኔም በላሁት፣ የሰራዊት አምላክ ሆይ በስምህ ተጠርቻለሁና ቃልህ የልብ ሐሴትና ደስታ ሆነኝ ይላል። የእግዚአብሔር ቃል የልብ ሐሴትና ደስታ ይሆናል። ግራውንድድ ትሆናላችሁ። የትኛውም አይነት መከራ፣ የትኛውም አይነት ሲቹዌሽን ውስጥ ብትገቡ የእግዚአብሔር ቃል ነው የሚያቆማችሁ። በውስጣችሁ የተዘራው የእግዚአብሔር ቃል ነው ሕይወት የሚሆናችሁ። በመከራ ውስጥ የምታወጡትና የምትመነዝሩት ነገር ቢኖር የእግዚአብሔር ቃል ነው። የእግዚአብሔር ቃል ያቆማቸዋል። ለዚህ ነው ንፋስ መጣ፣ የተለያየ ነገር መታው ይላል ያን ቤት። ከዛ በኋላ በአለቱ ላይ የተመሰረተ ግን ያ ቤት አልወደቀም። በአሸዋ ላይ የተመሰረተው ቤት ግን ወደቀ። ምክንያቱም the rock is the word of God። አለቱ የእግዚአብሔር ቃል ነው። የእግዚአብሔርን ቃል በሕይወታችሁ ላይ በኃይል በልባችሁ ውስጥ በመንፈሳችሁ ላይ ማስቀመጥ ስትችሉ ኤኒ ሲቹዌሽን የትኛውም አይነት ነገር ቢመጣ የመቆም አቅም ይኖራችኋል። ስለዚህ መንፈሳዊ ጥንካሬ ያላችሁ ማለት ነው። ዛሬ ልትወድቁ ትችላላችሁ፣ ዛሬ ልትሳሳቶች ትችላላችሁ። ነገር ግን መልሳችሁ ወደ እግዚአብሔር ማንነት ህልውና ውስጥ የመግባት አቅም የምታገኙት በቃሉ ውስጥ ነው። እግዚአብሔር ከየትኛውም ከእኛ ንግግር በላይ የሚያምነው ቃሉ ነው። ቃሉን ነው የሚያምነው። እኛ ከምንናገረው በጸሎት ስፍራ ላይ እንደዚህ ሆነናል፣ እንደዚህ ሆኛለሁ፣ ጌታ ሆይ አታየኝም ወይ? ጌታ ሆይ አትሰማኝም ወይ? እንደዚህ ሆንኩኝ እኮ በመከራ ውስጥ እያለፍኩ ነው፣ እስከ ስንት ዓመት ነው እኔንም አታየኝ ምናምን እንላለን። ጥሩ ነው፣ እግዚአብሔር ላይ እምነት ስላለን ነው ይህንን የምናወራው። ነገር ግን ከዛ በላይ በቃሉ ውስጥ ያለውን ኃይል ብናገኝ፣ በቃሉ ውስጥ ያለውን እምነት ብንጸልይ እግዚአብሔር ይሰማናል። እንደ ፈቃዱ ብንጸልይ ምን ይላል መጽሐፍ ቅዱስ? እንደሚሰማን እናውቃለን ይላል። እንደ ፈቃዱ ደግሞ የምንጸልየው በእግዚአብሔር ቃል አማካኝነት ነው። እግዚአብሔር ቃል ነው ፈቃዱ። ስለዚህ የእግዚአብሔርን ቃል ስንጸልይ እግዚአብሔር ይሰማናል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሰማይና ምድር ቢያልፉ ይላል እግዚአብሔር ስለ ቃሉ ሲናገር፣ ሰማይና ምድር ቢያልፉ ይሄ ቃሌ ግን አያልፍም ይላል። አያችሁ። ስለዚህ የእግዚአብሔር ቃል
ማኑዋል ነው፣ ዋስትናችን ነው፣ እግዚአብሔር የሰጠን ነው፣ ከእርሱ ጋር የምንገናኝበት ነገር ነው። ስለዚህ የእግዚአብሔርን ቃል ስናሰላስልና የእግዚአብሔርን ቃል ስንጸልይ የምናገኘው አንዱ ሶስተኛው መንፈሳዊ ስትሬንግዝ ነው፣ መንፈሳዊ ጥንካሬና ጤናማ የሆነ መንፈሳዊ እድገት ነው። ሌላኛው አራተኛው ነገር የምናገኘው መንፈሳዊ ሪፍሬሽመንት ነው። መንፈሳዊ ሪፍሬሽመንት ነው። መጽሐፍ ቅዱስ ላይ የእግዚአብሔር ቃል ውሃ እንደሆነ ይናገራል። የእግዚአብሔር ቃል ይፈሳል፣ በውስጣችሁ ያረሰርሳቸዋል ይላል። ስለዚህ ለተጠማች ነፍስና በድራይነስ ወይም በዴዘርት በበረሃ ውስጥ እያለፈች ላለች ነፍስ የእግዚአብሔር ቃል ምንድን ነው? መንፈሳዊ ሪፍሬሽመንት ነው። መንፈሳዊ ሪፍሬሽመንት ታገኛላችሁ የእግዚአብሔርን ቃል ሜዲቴት ስታደርጉ ማለት ነው። ስለዚህ በውስጣችሁ ስታስቀምጡ እግዚአብሔርን ቃል ሁል ጊዜ ስታሰላስሉ ጠዋትና ማታ መዝሙረኛው ዳዊት እንደዚህ ይላል፣ አይኔ እስኪከደን እንቅልፌ እስኪመጣ አይኔ እስካይከደን ድረስ ሌሊቱን ሙሉ ስላንተ ሳስብ ሳሰላስል አድራለሁ ይላል። አያችሁ የዳዊት ሴክሬት ምንድነው? ሜዲቴሽን ነው። ሜዲቴሽን አሁን ዲስ ዴይስ አርቱ በክርስቲያኖች ውስጥ የጠፋው አርት ቢኖር ምንድነው? ሜዲቴሽን ነው። የእግዚአብሔርን ቃል ማሰላሰል በጥሞና በአርምሞ በመመሰጥ የእግዚአብሔርን ቃል ማሰላሰል። የእግዚአብሔርን ቃል እንዴት እንደምናሰላስል በሌላ ክፍል በሌላ ቪዲዮ እንመለከታለን። ነገር ግን አሁን እያየን ያለ ነው አራተኛው ምንድነው? ሪፍሬሽመንት። ተረባለች ነፍሳችሁ፣ ድርቀት ይሰማችኋል፣ ውስጣዊ የሆነ ያልተስተካከለ ነገር እንዳለ ይሰማችኋል። ስለዚህ ያንን የእግዚአብሔርን ቃል ስታሰላስሉ መንፈሳዊ ሪፍሬሽመንትን ታገኛላችሁ ማለት ነው። ሪፍሬሽ ያረጋቸዋል። የእግዚአብሔር ቃል ሪፍሬሽ ያረጋቸዋል። የእግዚአብሔር ቃል መንፈሳዊ ውሃ አለው። ስለዚህ የእግዚአብሔር ቃል አንድ ስፍራ ላይ እንመለከታለን። የእግዚአብሔር ቃል ምን እንደሚያደርግ እንዴት በመንፈሳዊ ዓለም ላይ በህይወታችሁ ላይ መንፈሳዊ ጥንካሬንና መንፈሳዊ ሪፍሬሽመንት እንዴት እንደሚሰጥ እንመለከታለን። እግዚአብሔር ቃል ራሱ እግዚአብሔር ነው። ስለዚህ የመጨረሻውና ሌላኛው እግዚአብሔር ቃል የሚያደርግልን ነገር በህይወታችን ውስጥ ከአራቱን ከጠቀስኩ በኋላ የመጨረሻውን አሁን እነግራቸዋለሁ። እግዚአብሔር ቃል በህይወታችን ውስጥ የሚያደርገው ነገር ሌላኛው ምንድነው? ይቀድሰናል። እግዚአብሔር ቃል መንፈስ ስላለበት መንፈሳችንን ይቀድሰዋል። ቀዳሹም ተቀዳሹም ከአንድ ወገን ናቸው ይላል። እግዚአብሔር ቃል በመንፈሳችን ላይ ሲቀመጥ የእግዚአብሔር ማንነት ይዞ ስለሚመጣ ይቀድሰናል። ስንሰማው እግዚአብሔርን ማንነት በህይወታችን ላይ እያስቀመጠ ስለሚሄድ እግዚአብሔርን ለመታዘዝ በእግዚአብሔር መንገድ ለመሄድ አንቸገርም። ለዚህ ነው ብዙ ጊዜ ሰዎች ማድረግ የማይፈልጉትን ነገር የሚያደርጉት። አንደኛ በውስጣቸው የእግዚአብሔር ቃል ሙላት ስለሌለ ያንን ነገር ሪኒው ስላልተደረገ በአእምሯቸው መታደስ ስላልተቀየሩ እግዚአብሔር ቃል ያንን ኃይል በውስጣቸው ስለማይሰጣቸው ስለሌለ በውስጣቸው የማይፈልጉትን ነገር ለማድረግ ይገደዳሉ። ለዚህ ነው በአእምሯችሁ መንፈስ ታደሱ ይላል። በአእምሯችሁ መንፈስ ታደሱ እንጂ ይሄን ዓለም አትምሰሉ። በአእምሯችን ውስጥ እግዚአብሔር ቃል ስናሰላስለውና ስናስገባው በአእምሯችን መንፈስ ስንታደስ የእግዚአብሔርን ካራክተር የእግዚአብሔርን ኔቸር ለመኖር ቀላል ይሆንልናል ማለት ነው። ስለዚህ እነዚህ 5 ኪዎች ናቸው። በሌላ ጊዜ ደግሞ የእግዚአብሔርን ቃል እንዴት ማሰላሰል እንዳለብን በሌላ መልእክት እመልሳለሁ። ይህም ቪዲዮ ላይክ ማድረግ አትርሱ። ቻናል ሁሉም ሰብስክራይብ አድርጉ። ሼር እያደረጋችሁ ለወዳጅ ዘመዶቻችሁም አብራችሁን ከኔ ጋር እግዚአብሔርን ስራ እንድንሰራ ጠይቃችኋለሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወዳችኋለሁ።